እሺ እግዚአብሔር ይስጥልን። በሀገራችን በማህበረሰብ ውስጥ በግለሰቦች መካከል በቤተሰብ በጎረቤቶች ድንበርተኞች መካከልና በሌሎች ክፍሎች የሚከሰቱ ግጭቶች፣ አለመግባባቶች የሚፈቱባቸው ሀገር በቀል የእርቅ ስርዓት በርካታ ናቸው። አብዛኞቹ የእርቅ ሰላም ተግባራት በአዋቂዎችና በታላላቅ ሰዎች የሚከናወኑ ናቸው። ከዚህ በተጨማሪም እነዚህን ሀገር በቀል የማስታረቅና ሰላም ግንባታ መንገዶች ወጣቱ እንዲያውቃቸውና ዋጋ እንዲሰጣቸው የተሄደበት ርቀት ግን እዚህ ግባ የሚባል አይደለም። ወጣቱ ምንም እንኳን በሚከሰቱ ግጭቶች ቀዳሚ ተሳታፊና ቀዳሚ ተጎጂ ቢሆንም ሰላም ግንባታ ውስጥ ተሳታፊ እንዲሆን የሚደረገው እንቅስቃሴ ከፍተኛ የሚባል አይደለም። እንዲሁም በአካባቢ ያሉትን አገር በቀል የሰላም እሴቶች እና የእርቅ ስርዓቱን እንዲያውቁ ሲደረግ አይስተዋልም። ከዚህ ባሻገር ወጣቱ የእርቅና የሰላም እሴቶች ጠብቆ እንዲተገብራቸውና እንዲያቆያቸው የሚያስችል መደላድል አልተነደፈለትም። ይህ ከቲክቫህ ጋር የሚደረገው ፕሮጀክት እነዚህን በማህበረሰቡ ውስጥ የሚገኙ የእርቅ ስርዓቶችን ወጣቱ እንዲመረምር፣ እንዲያውቅና በመረጃ የተደገፈ ጥናት እንዲያደርግ ያስችላል። በተለይ የሰከንደሪ ተማሪዎች፣ የኮሌጆች ተማሪዎች፣ የዩኒቨርሲቲ ተማሪዎች በአሁኑ ወቅት በኮሮና ቫይረስ ምክንያት ከትምህርት ገበታቸው የራቁ በመሆኑ ይህንን አጋጣሚ ለመልካም ተግባር በመዋል በአካባቢያቸው ያሉ የእርቀ ሰላም ስርዓቶችን እንዲያጠኑና በመረጃ በተደገፈ መልኩ እንዲያደራጁ ያስችላል። በአሁኑ ወቅት በሀገራችን እንዲመጣ የሚፈለገውን ዘላቂና አስተማማኝ ሰላም፣ መግባባትና መተሳሰብ ላይ ያተኮረ ግንኙነት እውን የሚሆነውን በሁሉም አካባቢ የሚገኙ ወጣቶች በአካባቢያቸው ያለውን የእርቀ ሰላም እሴቶች ሲያውቁና ሁሉም በስፋት መሳተፍ ሲችሉ፣ በተለይ ወጣቶች የሀገር በቀል የእርቀ ሰላም ተግባራትን በመረዳት የእርቅ ስነ ስርዓቱ ምን ይመስላል፣ የእርቅ ስነ ስርዓቱ በአካባቢው ማህበረሰብ ያለው በጎ ተጽዕኖ ምንድን ነው፣ ወደፊት እንዴት እንጠብቀው እና ለሌሎች የማህበረሰብ ክፍሎች እንዴት እናስተዋውቀው በሚለው ላይ ጥልቅ እውቀት ሊኖራቸው ይገባል። ስለሆነም የእርቀ ሰላም ኮሚሽን በቲክቫህ ጋር የእርቅ ሀሳብ አለኝ በሚል ርዕስ ወጣቱን የሚያሳትፍ ፕሮጀክት ለእነዚህ ችግሮች መፍትሄ ይሆናል የሚል እምነት አለኝ። ይህ ፕሮጀክትም በይፋ ዛሬ መጀመሩን አበስራለሁ። ሁሉም ወጣቶች በዚህ በጎ ተግባር ላይ እንዲሳተፉና በሀገራችን የሰላም እሴት ግንባታ ላይ በአካባቢያቸው ያሉ የእርቅ ስርዓቶችን በማጠናከር ለቲክቫህ በመላክ የበኩላቸውን አስተዋጽኦ እንዲያበረክቱ መልእክቴን አስተላልፋለሁ። ፈጣሪ ሀገራችን ኢትዮጵያ ሀገራችን ይባርክ። አመሰግናለሁ።